ሄይ ጋይስ ዛሬ የምናየው አንድ የቻይና ድራማ ነው። ይህ በቀል ፍቅርና ሁሉንም ነገር የተቀላቀለበት ድራማ ነው። ለቻናሉ አዲስ ከሆናችሁ ባካችሁ ሳትረሱ ሰብስክራይብ አድርጉ። አብራችሁም የደወል ምልክቷን ተጫኑ። ቪዲዮን ከወደዳችሁት ላይክ አድርጉት። አሁን ወደ ድራማው እንግባ። በመጀመሪያ ላይ አንድ ትንሽ ልጅ ከእናቱ ጋር በደስታ ሲጫወት ይታያል። ነገር ግን ያ ደስታ እንዳይቀጥል በእናቱ ላይ አንድ ትልቅ ሴራ ተሴረ። በዚህም ምክንያት እሱና እናቱ የሚለያዩበት ሁኔታ ተፈጠረ። እናቱን የሆነ ሰው ከላይ ወደ ታች ገፍቶ በልጁ አይን ፊት ገደላት። ልጁ ቀና ብሎ ሲመለከት በዚያ ቦታ የነበረው የጀግናዋ አባት ነበረ። እሱን ለመበቀል ቆርጦ ይጠባበቃል። ከ18 ዓመታት በኋላም እናያለን። ጀግናዋ አባቷ መሞቱን ሰምታ መቃብሩ አጠገብ ትቆማለች። የአባቷ የግል ጸሐፊ የነበረች ሴትና ልጇም እዚያው ነበሩ። እነሱም ወደ ጀግናዋ መጥተው እንደ ቅን ሰው በመምሰል አይዞሽ ልጄ የአባትሽን ቢዝነስ ማን ይረከባል ብለሽ እንዳትጨነቂ ይሏታል። ምንም አይነት ስሜት ውስጥ መግባት የለብሽም፣ ሁሉንም እኛ በደንብ እንከባከባለን፣ ከእኛ ጋር መኖር ትችያለሽ ብለው ጠሯት። በዚያ ጊዜ ጀግናው ማንም ሊንከባከባት አያስፈልግም፣ ሁሉንም ነገር እኔ ነኝ የምረከበው ይላል። የአባቷ መቃብር ላይ ቀይ አበባዎችን ይዞ መጣ። እንዲህ ባሉ የቀብር ስነ ስርዓቶች ላይ ነጭ አበባ ነው የሚቀመጠው፣ እሱ ግን ቀይ ይዞ መጣ። ጀግናዋም አንተ የአባቴ መቃብር ላይ ቀይ ጽጌረዳ ታመጣለህ? በአፌ የመጣውን ሁሉ ትናገራለህ ብላ ትጮህበታለች። ይህ ስህተት መሆኑን ትንሽ እንኳን አይገባህም ብላ ትጮህበታለች። ረዳቷም ይህ ሰውዬ ሁሉንም ነገር በጽሁፍ የተረከበው እንዴት እንደሆነ ጠይቁ ትላለች። ህሊና የለህም? አባቷም በሆነ ነገር አጥምደህና አስፈራርተህ ሁሉንም ሼሮች ተረክበሃል። እሱ ምንም ማድረግ ባለመቻሉ በቁጭት ያ ሰው ህይወቱ አለፈ። አሁን ደግሞ እዚህ መጥተህ ምን እያደረግክ ነው? ጀግናው ግን ይህ ትልቅ ክስ ነው፣ ክስ ከመሰረትኩባችሁ እናንተ ናችሁ የምትቀጡት ይላታል። እሱ ከእኔ ገንዘብ ተበድሮ ነበር፣ መክፈል ባለመቻሉ በፍቃዱ ነው የሰጠኝ። ማንንም ማስፈራራት አላስፈለገኝም። እዚህ ያሉትን የቦርድ አባላት ጠይቁ፣ ጥርጣሬ ካላችሁ ጠይቁ እንጂ ዝም ብላችሁ አትናገሩ ሲል ጀግናው አበባዎቹ መምታት ትጀምራለች። ጀግናው እጇን ይዞ በጣም እያረሽ ነው። አሁን ያንቺ የምትዩ ምንም የለም። ያ ያንቺ ኩባንያ፣ ይህ ቤትሽ፣ ሁሉም የኔ ንብረት ሆኗል። ዲያውም አንቺ ራስሽ የኔ ነሽ። እኔ ነኝ የኩባንያው አዲስ ሊቀመንበር ይላታል። ከዚያም በኋላ በዚያ መቃብር አጠገብ ማንም መቆም የለበትም፣ የቆመ ካለ የኔ ጠላት ይሆናል ብሎ ሄደ። ጀግናው ወደ ቤት ገባ። ይህ ቤት እሱና እናቱ በደስታ ይኖሩበት ነበረ። እናቱን አታለው ሀብቷን ቀምተው ወደ አእምሮ ሆስፒታል እንደላኳት ያስባል። ጀግናዋን ከቤት አስወጥቶ በሩን ዘጋባት። እሷም ለምን ቤቴን ትቀማኛለህ? ምንም ርህራሄ የለህም እያለች ትጮህበታለች። እሱም ይህ የኔ ቤት ነው፣ የተነጠቅኩትን እየመለስኩ ነው። አባትሽ በኔ ላይ ካደረገው ውስጥ ገና 1% እንኳን አላደረኩም ይላታል። ይህ ገና መጀመሪያ ነው ብሎ ቂሙን ይገልጻል። እሷ ግን ግራ ተገብታለች። በዝናብ ውስጥ የት እንደምትሄድ አታ መንገድ ላይ ቁጭ ብላ ስታለቅስ ጀግናው ጥላ ይዞ መጣ። ማንን ነው የምትጠብቂው? እዚህ ከምትቆይ ሂድ ሲላት፣ እሷ ግን እባክህ በዚህ ቤት ጥግ ላይ እንደ ሰራተኛ እንኳን እንድኖር ፍቀድልኝ ትለዋለች። መሄድ አልችልም ትላለች። እሱ ግን ጥሩ ምክንያት ንገሪኝና አስብበታለሁ ይላታል። እዚህ ቤት ብዙ ትዝታዎች አሉኝ፣ የምጠብቀው ሰው አለ፣ እሱ ሲመጣ ሄዳለሁ ትላለች። ለዚህ ጊዜ ብቻ ፍቀድልኝ ትላለች። እሱ ግን ይህን ካደረኩልሽ በምላሹ ምን ትሰጪኛለሽ ሲላት፣ የፈለግከውን ጠይቅ ትላለች። ጀግናውም እኔ የምፈልገው አንቺን ነው አላት። እሷም ችግር የለም ብላ ትስማማለች። እሱም እንዲህ ፈጣን መሆንሽ ጥርጣሬ ይፈጥራል ይላታል። ሰራተኛ እንደሆነ የጠየቀኝ መስሎኝ ነው እሺ ያልኩት፣ ሌላ ነገር የለም ትላለች። ጀግናው እሷን ተሸክሞ ወደ ቤት ገባ። ነገር ግን አንዲት ሴት ጀግናውን ትመታዋለች። እሱ ማዳም እያለ ነው የሚጠራት። እሷም እንዴት ቤተሰብህን ያጠፋውን ሰው ልጅ ወደዚህ ታመጣለህ ትለዋለች። ጀግናው ምንም የረሳሁት ነገር የለም፣ ህይወቴ እንዴት እንደጠፋ ሁሉ የእሷም ህይወት እንዲጠፋ ፈልጋለሁ። አባቷ ለሰራው በደል እሷ ትቀጣለች፣ እመኚኝ በማለት ቂሙን ይገልጻል። በቤት ውስጥ ያሉትን የጀግናዋን እቃዎች እንዲወጡ አዘዘ። ጀግናዋ እነዚህ እቃዎች የመጨረሻ ትዝታዎቼ ናቸው፣ ለማውጣት ምን መብት አለ ትለዋለች። ጀግናው እነዚህን ቆሻሻ ይዘን ምን እናደርጋለን ብሎ እቃዎችን ወደ ገንዳው ውስጥ ወረወራቸው። ጀግናዋ እቃዎቿን ለማዳን ስትሞክር ወደ ገንዳው ውስጥ ወደቀች። እሱንም አብራ ጎትታ አስገባችው። ገንዳው ውስጥም ሆነው ጀግናው ስለ አባቷ መጥፎ ነገር ማውራቱን ቀጠለ። እሷ ስትመታው እኔም መታሽኝ አይደል ዝም አልልሽም ብሎ በግዳጅ ሳማት። በመታሽኝ ቁጥር ምላሹ እንዲህ ይሆናል፣ በዚህ ነው መበቀልሽ አላት። እሷም ፈርታ ከዚያ ሸሸች። የአባቷ ረዳትም ያ ሰውዬ አሁን ሞቷል፣ ሀብቱ ሁሉ ለኛ ይገባል ብለን ብናስብም ጀግናው ቀድሞን ወሰደው ብላ ከልጇ ጋር ታወራለች። ከእሱ እጅ እንዴት መልሰን እንደምንነጥቅ ቶሎ እቅድ ማውጣት አለብን ትላለች። ልጇም ጀግናውን ከዚያ ካዳና ኩባንያውን ለመመለስ ትረዳን ይሆናል ብሎ ይጠይቃታል። እናቲቱ ግን ይህ ደካማ ሀሳብህን ተወው፣
እሷ አሁን ለምንም አትጠቅምም፣ ጀግናውን በቀላሉ የምንቆጣጠረው አይመስለኝም ትላለች። ስለሱ የኋላ ታሪክ እንዲመረመር አድርጋለሁ፣ እሷን ግን ከዚህ በኋላ ምንም አታስብ ብላ ልጇን መከረችው። ጀግና ቤት ውስጥ ወለል እያጸዳች ነው። ጀግናው መጥቶ እንደ ምስኪን አትምሰይ፣ ይህን ስላደረግሽ ዝም የምልሽ ይመስልሻል አላት። በዚህ ጊዜ አክስቲቱ መጣ እኔ ነኝ እንዲህ እንድታደርግ ያዘዝኩት ትላለች። ቤት ውስጥ ስራ የሚሰራ ሰራተኛ ያስፈልጋል፣ እሷ ደግሞ ለዚህ ትሁን ትላለች። ቦታና ምግብ ስለሰጠናት ዝም ብላ መቀመጥ የለባትም፣ ሁሉንም ስራ መስራት አለባት ብላ አክስቲቱ ተናገረች። ጀግናው ስራዋን ጨርሳ ወደ ክፍሏ ትገባለች። በትንሽ ሳጥን ውስጥ የቀሩትን ጥቂት እቃዎች ይዛ ትገባለች። ከአባቷ ጋር የነበራትን ፎቶ እያየች ስታለቅስ አክስቲቱ ወደ ክፍሏ በድንገት ገባች። አክስቱም ይህ ቤተኛ ነው የመጣሽው በችሮታ ነው ብላ የአባቷን ፎቶ ቀዳ ጣለችባት። የዚህን ሰው ፎቶ እዚህ ቤት መታየት የለበትም ስትል ጀግናዋ ልታስቆማት ትሞክራለች። አክስቱ ጀግናዋን ገፍትራ ጣለቻት። እጇም ተጎዳ። ጀግናውን በዚህ ጊዜ ደረሰ። ጀግናው እኛ በችሮታ ቦታ ከሰጠንሽ ስራሽን በአግባቡ መስራት አለብሽ አላት። እሷም በችሮታ ቦታ ስለሰጣችሁኝ ነው እኔም ስራዎችን እየሰራው ያለሁት፣ ራሴን እንደ ዋስትና አስይዤ ነው እዚህ ያለሁት አለች። ግን እባካችሁ እቃዎችን አትንኩብኝ ለእኔ በጣም አስፈላጊ ናቸው ስትል እጇን መጎዳቱን ጀግናው ልብ ይላል። አክስቱ ይህን ስታደርግ ጀግናው ቢያይም አክስቱን መቃወም አይችልም። እዚህ መኖር ከፈለግሽ እኛ የምንልሽን ሰምተሽ መኖር አለብሽ፣ ካልሆነ ግን መሄድ ትችያለሽ ብላ አክስቷ ጀግናውን ይዛው ወጣች። አክስቷ ወደ መቀመጫ ክፍል ገብታ ያለፈውን ታስታውሳለች። የጀግናው አባት ሌላ ሴት እንደነበረውና ያቺ ሴት የጀግናውን እናት ለማጥፋት እንዴት እንደሰራች ትዝ አላት። ያቺ ሴት በጣም ጨካኝ ስለነበረች የጀግናውንና ወደ አእምሮ ሆስፒታል እንዲላክ አድርጋለች። ጀግናውን ደግሞ በልጅነቱ በጨለማ ክፍል ውስጥ ዘግታ ታሰቃየው ነበር። ምግብ እንኳን አትሰጠውም ነበር። ልጁ ይጮህ ነበር ግን ማንም አይሰማውም ነበረ። ያ ስቃይ ነው ዛሬ ጀግናውን ለበቀል ያነሳሳው። አክስቱ ልጅሽ ይበቀልልሻል፣ ማንም በሰላም አይቀመጥም ብላ ለጀግናው እናት ቃል ትገባለች። ጀግናው ጀግናዋን ወደ ጥናት ክፍሉ ጠርቶ እዚህ ቆሻሻ አለ አዝጂ ብሎ ያዛታል። ስራዋን ጨርሳ ስትወጣ ጀግናው መድኃኒት ሰጣት። ይህንን ቁስልሽን ቀቢበት አላት። ጀግናው መድኃኒቱን ለእሷ እንደገዛው አወቀች። ጥሩ ሰው ነው ወይስ መጥፎ ብላ ግራ ተጋባች። ስለ ጀግናው ሲመረምር የነበረው መረጃ ይዞ መጣ። እሱኛ እንደምናስበው ቀላል ሰው አይደለም አላት እናቲቱን ወይም ጸሐፊቱን። የእሱ ኢላማ እኔ ነኝ መሰለኝ፣ እሱ ከመጣ ጀምሮ ብዙ ፕሮጀክቴ ከእጇ ወጥቷል ትላለች እናት። ልጇም ጀግናውን ብትጠቀምበትስ የእሷን ልብ ካሸነፍክ ጀግናውን መጣል ትችላለህ ይላታል። ዛሬ ማታ በጀግናው ቤት ግብዣ አለ፣ ወደዚያ መሄድ አለብን ብለው ወሰኑ። ግብዣው ላይ ጀግናዋን ለሁሉም ሰው መጠጥ እንድታድል በማዘዝ ያዋርዳታል። ያቺ ረዳትና ልጇ ደግሞ ይህ ጥሩ አጋጣሚ ነው፣ እሷን አግባብተው ወደኛ እናምጣት ብለው ያሴራሉ። ጀግናዋን ለብቻ አግኝተው እዚህ እየተሰቃየሽ እንደሆነ አውቃለሁ፣ ይህ ቤት እንዲመለስልሽ ከፈለሽ ከኛ ጋር ስሪ ይሏታል። ወደ ኩባንያው ተመልሰሽ በዲዛይነርነት ስራ ብዙ ሽልማቶች አግኝተሻል፣ ስራሽ ለምን ይባክናል ብሎ ያባብላታል። ጀግናዋም የእሱን ክፋት ሳታውቅ እሺ እናንተ እንደምትሉት አደርጋለሁ ብላ ትስማማለች። እዚህ ጋር አንድ ትልቅ ሚስጥር ይገለጣል። ያቺ ጨካኝ ረዳት ናት የጀግናዋ እናት ገፍትራ የገደለችው። እሷ ይሄን በማድረጓ አሁንም ድረስ በደስታ ነው የምትኖረው። ጀግናው ግን ወደዚያ ቦታ መጣ። ጀግናው ማዳም ይህ ቤት ስታይ ብዙ ለውጥ ይታይብሻል፣ ከ10 ዓመት በፊት እዚህ ቤት ነበርሽ አይደል ይላታል። ከአንድ ክስተት በኋላ እዚህ አካባቢ ጠፍተሽ ነበር፣ ለምን እንደገና ወደዚህ መምጣት አስፈለገሽ ብሎ ጠየቃት። እሷም ይህ ቤት እርግማን ያለበት ቤት ነው፣ ማን ሊመጣ ይፈልጋል ብላ በድንጋጤ ከዚያ ሸሸች። የረዳቷ ልጅ ጀግናውን ለማባበል እጇን ይዞ ሲያወራት ጀግናው ያያቸዋል። ጀግናዋ ግን አልተመቻትም ነበረ። ጀግናው መጥቶ ልጁን ገፍትሮ የእኔን ሰራተኛ ከስራዋ አታስተጓጉላት፣ አንቺ ደግሞ ወደ ውስጥ ግቢ ብሎ ጀግናዋን ጎትቶ ወሰዳት። እሱ ምን እያደረግሽ ነበር? ያወቅሽ ነው የምትተባበሪ ወይስ አታውቂ ብሎ በንዴት ጠየቃት። ጀግናውም ያንተን ክፉ ሐሳብ በሌሎች ላይ አታሳብ፣ አንተ ነህ ክፉ እንጂ እነሱ አይደሉም ብላ መለሰችለት። ጀግናው ይበልጥ ተቆጥቶ አንድ ጊዜ ሀብታም ስለነበርሽ ክብር ይሰጥሽ ነበር፣ አሁን ግን ካንቺ ውበት ውጭ ሌላ ምንም አይታየውም ይላታል። እሱ አንቺ ሊጠቀምብሽ ነው የሚፈልገው፣ ለዚህ ነው ሊቀርብሽ የሚሞክረው ሲላት፣ እሷም አንተ እኮ እያዋረድከኝ ነው ብላ ገፈተረችው። ጀግናው እኔ ላዝንልሽ ብሞክርም አንቺ ግን ለዚህ ስቃይ የሚገባሽ ነሽ፣ ከዛሬ ጀምሮ እንደ ሰራተኛ ብቻ ሁኚ ብሏት ሄደ። አክስቱ የረዳቷን ሴት ሴራ ስትመለከት በንዴት ትቃጠላለች። የጀግናው እናት ሞት ምክንያት እሷ መሆኗን ታውቃለች። አክስቱ ማስረጃዎችን ሰብስባ ለፖሊስ ሰጣ ነበር፣ ነገር ግን ሴቲቱ ሁሉንም በገንዘብ ገዝታ አምልጣለች። አክስቱ በዚህ ጊዜ ግን አታመልጭም፣ ሞትሽ በዚህ ቤት ውስጥ ይሆናል ብላ ዛተች። ረዳቷና ልጇ ጀግናዋ ወደ ኩባንያው እንድትመጣ ለማድረግ አሁንም እያሴሩ ነው። በኩባንያው ውስጥ ያላትን ተቀባይነት ተጠቅመን ጀግናው ከስልጣን እናወርዳለን ብለው ተስማሙ። በሚቀጥለው ቀን ጀግናው ኩባንያው ውስጥ ስራ ጀመረች። ነገር ግን ጀግናው በእሱ ስር ረዳት እንድትሆን አደረጋት። እሷ ዲዛይነር መሆን ነው የምፈልገው ብትልም እሱ ግን በኩባንያው ውስጥ እንድትገቢ መፈቀዱ ይበቃሻል፣ ረዳቴ ሁኚ አላት። እሷም ስራውን ላለማጣት እሺ በረዳትነት ሰራለሁ ብላ ተስማማች። ጀግና ኮቴን አልብሽኝ ሲላት እሷ ግን ስትጠጋው ኮቴን ብቻ ነው አልብሽኝ ያልኩት ብሎ አስፈራት። ጀግናው ማታ ለመጠጥ ወጣለሁ ሲመሽ እመለሳለሁ ብሎ ወጣ።
ጀግናዋ በጣም እየጠጣ ነው ተጠንቀቅ ስትለው በውስጡ ደስ አለው። ለምን አዘነችልኝ ብሎ አሰበ፣ ግን ሰምቶ አልተመለሰም። ማታ በጣም ሰክሮ መጣ። በልጅነታቸው ጀግናዋ የጀግናው ምርጥ ጓደኛ ነበረች። በዚህ ቤት ውስጥ አብረው ነበር ያደጉት። ህይወቴ ሲበላሽ አንቺ ግን በደስታ ትኖሪ ነበር፣ እናቴን ሳላስብ አንቺን ለምን አስባለሁ እያለ ሰክሮ ለራሱ ያወራል። ሰክሮ በስህተት ጀግናዋ ክፍል ውስጥ ገብቶ ተኝቷል። እሷ መታ ለምን እዚህ ተኛ ውጣ ትለዋለች። እሱም ይህ የኔ ክፍል ነው ብሎ ሊከራከሩ ይሞክርም በስህተት እንደገባ ይገነዘባል። በዚህ ጊዜ የጀግናዋ ስልክ ላይ መልእክት መጣ። ጀግናዋ አነበበው። መልእክቱ ከረዳቷ ልጅ ነበረ። መረጃዎችን ሰብስቤ እመጣለሁ የሚል መልእክት በጀግናዋ ስም ተጽፎ ነበር። ጀግናው በንዴት ታወረ። እኔ አዝኜ ቤት ካስገባሽ በኋላ አንቺ አሁንም ለእነሱ ትሰሪያለሽ አላት። የእኔ ስቃይ ካልቀመሽ ትምህርት አታገኝም ብሎ በልጅነቱ ታስሮበት ወደ ነበረው ጨለማ ክፍል ውስጥ ወሰዳት። ጀግናዋ በዚያ ጨለማ ክፍል ውስጥ ዘግቶ አሰራት። ጀግናዋ በጨለማ ክፍል ውስጥ ስትጮህ ጀግናው ከበሩ ውጭ ተቀምጦ ያለቅሳል። በልጅነቱ እሱ ሲታሰር ጀግናዋ መታ በባትሪ ብርሃን እንዳዳነችው እያሰበ ተከዘ። ጀግናዋ ጨለማ አፈራለሁ በሩን ክፈት እያለች ስትጮህ ጀግናው ስሜቱ ተነካ። በመጨረሻም ልክ እሷ በልጅነታቸው እንዳደረገችው እሱም የእጅ ባትሪ ይዞ ገብቶ ከጨለማ ክፍል ወጣት። ክፍል 1 በዚህ ይጠናቀቃል። በሚቀጥለው ክፍል እስክንገናኝ ድረስ ቸር ቆዩን።